መካከለኛው ምስራቅ ለዘመናት የፈራችው ቀን ደረሰ። አሜሪካ እስራኤልን ለማዳን፣ ኢራን ደግሞ እስራኤልን ለመደምሰስ የጦር ነጋሪት እየጎሰሙ ነው። ይህ የጥቂት ሀገራት ግጭት ሳይሆን የሁለቱ ኃያላን ቀጥተኛ ጦርነት መጀመሪያ ይሆን? በሚቀጥሉት ጥቂት ደቂቃዎች ዓለምን ወደ ሦስተኛው የዓለም ጦርነት ሊገፉ የሚችሉ ምስጢራዊ መረጃዎችን ይዘን ቀርበናል። ሰላም ጤና ይስጥልኝ። ይህ ዮኒጎስ ነው። ዛሬ መላው ዓለም አይኑን ወደ መካከለኛው ምስራቅ አዙሯል። ለአስርተ ዓመታት በጥላቻና በሳይዳው ዋር ወይም በጥላ ስር ጦርነት ሲፋጠጡ የቆዩት እስራኤልና ኢራን ዛሬ ወደ ቀጥተኛና ይፋዊ ጦርነት ምዕራፍ ተሸጋግረዋል። ይህ ለውጥ ለምን መጣ? አሜሪካስ ለምን በቢሊዮን የሚቆጠር ዶላር የሚያወጡ የጦር መሳሪያዎቿንና በሺዎች የሚቆጠሩ ወታደሮቿን ወደ ቀጠናው እያጋዘች ነው? ዛሬ ለሚቀጥሉት ጥቂት ደቂቃዎች ከቤተ መንግሥታት ምስጢራዊ ውሳኔዎች እስከ ጦር ግንባር ቀጥተኛ መረጃዎች ድረስ ያለውን ሰፊ ምስል እንፈትሻለን። ወደ ዝርዝር መረጃው ስንገባ ዋሽንግተን በታሪኳ አድርጋው የማታውቀውን ውሳኔ አሳልፋለች። የፔንታጎን ቃል አቀባይ እንደገለጹት አሜሪካ እጅግ ዘመናዊ የሆነውን ዲሃድ ቴርማይናው ሄግ አውቶቴድ ኤሪያ ዲፌንስ የተሰኘውን የሚሳኤል መከላከያ ሥርዓት ወደ እስራኤል ልካለች። ይህ መከላከያ ብቻ አይደለም፣ አሜሪካውያን ወታደሮች በምድር ላይ ሆነው እስራኤልን እንዲከላከሉ የሚያዝ ትዕዛዝ ነው። ይህም ማለት ኢራን እስራኤልን በምትመታበት ጊዜ አሜሪካውያን ወታደሮች በቀጥታ ለጥቃት ሊጋለጡ ይችላሉ። በተጨማሪም በሜዲትራንያን ባህር ላይ የሚገኙት ግዙፍ የጦር መርከቦች እንደ ህስ ኤብራሂም ዋይንካዋን ያሉ የአውሮፕላን ተሸካሚዎች በውስጣቸው በመቶዎች የሚቆጠሩ ተዋጊ ጄቶችን ይዘው ትዕዛዝ እየጠበቁ ነው። አሜሪካ ይህንን የምታደርገው እስራኤልን ለመርዳት ብቻ ሳይሆን ኢራን በክልሉ ያለውን የኃይል ሚዛን እንዳትቆጣጠር ለማድረግ ጭምር ነው። በሌላ በኩል ኢራን ዝምታን አልመረጠችም። የኢራን መንፈሳዊ መሪ አያቶላህ አሊ ካሜኒ በሰጡት መግለጫ ማንኛውም የእስራኤል ጥቃት በተመጣጠነና በከፋ ሁኔታ ይመለሳል ብለዋል። ኢራን በሺዎች የሚቆጠሩ ፋታህ ፋርዲያ የተሰኙ ሃይፐርሶኒክ ሚሳኤሎች እንዳሏት ትገልጻለች። እነዚህ ሚሳኤሎች በድምፅ ፍጥነት በ5 እጥፍ የሚጓዙና የትኛውንም የአየር መከላከያ ሰብረው መግባት የሚችሉ ናቸው ተብሎ ይፈራል። የኢራን ስትራቴጂ ግን ሚሳኤል ብቻ አይደለም። እንደ ሄዝቦላህ፣ ሁቲ እና በኢራቅ ያሉ የታጠቁ ኃይሎችን በመጠቀም እስራኤልን በሁሉም አቅጣጫ መክበብ ነው። ይህ ራይንግ ኦፍ ፋየር ወይም የእሳት ቀለበት ተብሎ የሚጠራው ስልት እስራኤል በአንድ ግንባር ብቻ ሳይሆን በ4 እና በ5 ግንባር እንድትዋጋ የሚያስገድድ ነው። በዚህ ጥቂት ደቂቃ ዘገባችን ውስጥ በዝርዝር እንደምንመለከተው የኢራን ጦር ኃይል አዛዦች አሜሪካን በቀጥታ ለማጥቃት ዝግጁ መሆናቸውን በመግለጽ ላይ ይገኛሉ። ጦርነቱ በባሩድና በሚሳኤል ብቻ የሚያበቃ አይደለም፣ ወደ እያንዳንዳችን ቤት የሚዘልቅ የኢኮኖሚ ቀውስም ይዞ ይመጣል። የሆርሙዝ ወረርሽኝ ስትሬት ኦፍ ሆርሙዝ ለዓለም የነዳጅ ንግድ የደም ስር ነው። ኢራን ይህንን መስመር ከዘጋች የነዳጅ ዋጋ በአንድ ጀንበር በእጥፍ ሊጨምር ይችላል። ይህ ደግሞ በኢትዮጵያም ሆነ በሌሎች የአፍሪካ ሀገራት የሸቀጦች ዋጋ እንዲሰማራ ያደርጋል። አሁን ላይ የነዳጅ ማጣሪያዎች የጥቃት ኢላማ እንዲሆኑ እስራኤል እያሰበች መሆኑን የሚገልጹ መረጃዎች እየወጡ ነው። አሜሪካ ግን ይህ እንዳይሆን እስራኤልን እየተማጸነች ነው። ለምን? ምክንያቱም የነዳጅ ዋጋ መጨመር በአሜሪካ ምርጫ ላይ ትልቅ ተጽዕኖ ስላለው ነው። የፖለቲካው ቁማርና የሰው ልጅ ሕይወት እዚህ ጋር ይገናኛሉ። ለማጠቃለል ያህል መካከለኛው ምስራቅ በፈንጂ ላይ የተቀመጠች ትመስላለች። ዲፕሎማሲው እየሰመረ አይደለም። የዓለም ኃያላን ሀገራት ሩሲያና ቻይናን ጨምሮ በጉዳዩ ላይ ያላቸው አቋም የተከፋፈለ ነው። እኛ በዮኒጎስ በየደቂቃው የሚወጡ መረጃዎችን እየተከታተልን እናቀርብላችኋለን። እናንተስ ተመልካቾቻችን ምን ትላላችሁ? ይህ ፍጥጫ ወደ ሦስተኛው የዓለም ጦርነት ያመራል ወይስ በድርድር ይፈታል? ሐሳባችሁን በኮሜንት አጋሩን። ቪዲዮውን ላይክ በማድረግ ለሌሎች እንዲደርስ አድርጉ። ሰላም ለዓለማችን ይሁን። እኔ አቅራቢያችሁ ዮማ ነበርኩ። በሌላ ፕሮግራም እስክንገናኝ ቸር ሰንብቱ።